እስኪ ሁላችሁም ይሄን ቪዲዮ እዩት። ኦርቶዶክሳዊ ወንድም የሚለውንና ክርስቲያኑ ወንድማችን የሚለውን እንስማ እና የትኛው ክርስቲያን እንደሆነ የትኛው ድፍረት እንዳለው እንመለከታለን ታያላችሁ ማለት ነው። ወደ ቪዲዮ እንሂድ። ባክህ ቶሎ አትምጣ፣ ጥሩ እንዳደረጉ እንደሰሩ ደህና በለው ይጸልያሉ ጌታ ሆይ ቶሎና። እኔ ግን ምስኪኑ ኃጢአተኛ ልጅ ይቺ ጸሎት ጸለይኩ ወድቄ ከደጅ። አምላኬ ካለውበት ኃጢአት ነፍሴን ሳላወጣ በንስሐ ጸጸት ራሴን ሳልቀጣ ባክህ ቶሎ አትምጣ። መልካም እንዳረገ እንደሰሩ ቀና በየአደባባዩ ላይ እያሉ ይጫሉ ጌታ ሆይ ቶሎና። እኔ ግን ምስኪኑ ኃጢአተኛው ልጅ እቺን ጸሎት ጸለይኩ ወድቄ ከደጅ። ካለውበት ኃጢአት ራሴን ሳላወጣ በንስሐም ጸጸት ራሴን ሳልቀጣ እባክህ ጌታ ሆይ በቶሎ እንዳመጣ ይላሉ ሰነፎች። መዳናቸውን የሚጠራጠሩ መዳን በሥራ ነው ብለው የሚያወሩ በክርስቶስ ሥራ ጭራሽ የማያምኑ ቃላትን ደርድረው እንደዚህ ይላሉ፣ አትምጣ 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 ይላሉ። ጌታ ሆይ መዳን በጸጋ ነው ብለን ስንነግራቸው አላመኑምና በጸጋ ላመነው ለኛ ለልጆች ግን እባክህ ቶሎና ፊትህን ለማየት ናፍቀናልና እባክህ 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 ጌታ ሆይ እባክህ ቶሎና ፊትህን ልናየው ናፍቀናልና።